ቲም ኢንፍሉዌንስ ላይ ደግሞ በማድረግ ሲባል ብሩኖ ፈርናንዴስ ኮንሲስተንሲ የሚታማ አይደለም። እንኳን በአንድ ሲዝን አይደለም በየሲዝኖቹ ብናይ ራሱ የብሩኖ አውትፑቶቹ ብቻ ራሱ ይበቃሉ። በዚህ ሲዝን 9 ጎል እና 21 አሲስት በጣም ከበቂ በላይ ነው። ቻንስ ክሬሽን ላይ አንደኛ። በጣም የሚያስገርማቸው ነገር 21 አሲስት አድርጎ ሁለተኛ ላይ ያለው ተጫዋች ግን 12 አሲስት ያለው ተጫዋች ነው። በቃ ኦልሞስት ደብል ማለት እንችላለን። ኦልሞስት እንዲሁም ደግሞ ከ21 አሲስት በላይ ሊኖረው ይገባ ነበር። ክሊኒካል የሆኑ ተጫዋቾች ቢኖሩ ኖሮ ምንም አንዳንድ ዌስት ያደርጉት ኳስም ቢኖርም ሊቨርፑል ላይ አንገል ገጭቶበታል። እንዲሁም ደግሞ ኖቲንጋም ላይም ደግሞ አንድ አግብቷል። የሳውዝሃም ነበረ። ክሊኒካል የሆነ ስትራይከር ቢኖረን ኖሮ ከዚህ በላይ አሲስት ማድረግ ይችል ነበረ ብሩኖ ፈርናንዴዝ። ከአርሴናል ራሱ ራይስ ቤስት ፕሌየር ነው ብዬ አላስብም። እኔ ከራይስ በፊት 1-2-3 ተጫዋቾችን መጥራት ይችላለሁ። ዴቪድ ራያ መውሰድ እንችላለን። በቃ የሚገርም ፐርፎርማንስን ያሳየ ተጫዋች ነው። አርሴናል ላይ ቢግ ሴቮችን በማድረግ በጣም ፐርፎርም ያደረገ ተጫዋች ነው። ሳሊባ መውሰድ እንችላለን። ዋን ኦፍ ዘ ቤስት ቦል ፕሌይንግ ሴንተር ባክ የሆነ ተጫዋች። አብዛኛው ሰው ጋብሪኤል የሚላለሽ ጋብሪኤልም 3ኛ ላይ ላርክላል። ኢቨን እስከ ሲዝኑ አጋማሽ ድረስ ራሱ ማርቲን ዙቢሜንዲ ይበልጠው ነበር ራይስን። አይ ነው ከሲዝኑ አጋማሽ በኋላ ማርቲን ዙቢሜንዲ በጣም ቀንሷል። ነገር ግን ራይስ በቃ ኮንሲስተንት ነበር። የማልከደው ነገር ራይስ በጣም ፋንታስቲክ ፕሌየር ነው። ነገር ግን አውትፑቶቹም ደግሞ ከብሩኖ ፈርናንዴዝ አንጻር ጀስት ነቲንግ ማለት እንችላለን። እና ራይስ በጣም ኢነርጄቲክ ነው። አትሌቲዝም አለው። ቲሙ በሚፈልገው ታይም ላይ የሚገኝ አይነት ተጫዋች ነው። ኢነርጂ ያለው ተጫዋች ነው። በቃ ማሽን የሆነ ተጫዋች ነው። ሴት ፒስ ላይ በጣም አሪፍ ነው ክሮስ በማድረግ እና አብዛኛው አርሴናል ደጋፊ ደግሞ አንዳንድ ነገር በጣም የሚያስገርመኝ ነገር ብሩኖ ከአሲስቶች ውስጥ ኮርና አለው ይላሉ። በጣም ነው የሚያስገርም። የአርሴናል ደጋፊ ሆነው እንደዚህ ሲል በጣም ነው የሚደበረኝ ፐርሰናል። ምክንያቱም አርሴናል ሊግ ታይትሉን ሲያነሱት ራሱ አብዛኛው ጎላቸው ሴት ፒስ ነው። ሴት ፒስ ጎሏን ቢቀነሳው ፕሪሚየር ሊግ ሻምፒዮን መሆን ይችላሉ ብለን ስናስብ ኮምፕሊትሊ መሆን አይችሉም። ምን ብሩኖ ሴት ፒስን አሲስት አድርገ ተብሎ የሆነ ሊነቀፍ አይገባም። ይሄ አዋርድ ወደሱ ሊሄድ አይገባም አይባላል። እና ደግሞ ኢንደ ፓስትም ደግሞ ከተመለከትን አብዛኛው ሊግ ታይትል ያነሱ ቲሞች ራሱ ዴፊብን ያልበሉ ነፋሉ። አሁን ለምሳሌ ቫን ፐርሲ በመጣበት ዓመት ፕሪሚየር ሊግ ከበላን በኋላ ወደ 30 ጎልን ካገባ በኋላ ግን ፔፌ ፕሌየር ኦፍ ዘ ይር ግን እሱ አልነበረም፣ ጋሪዝ ቤል ነበረ። ኬቪን ዲ ብሩይነ የበላውን ማየት እንችላለን። ከዚህ በፊትም ደግሞ የሆነ የቶተንሃም ተጫዋች አለ ዩናይትድ ትሬብል አንስቶ በ3 ጎልና 10 አሲስት የቶተንሃም ተጫዋቹ በልጧል። ለቤስት ቲም ትጫወታለ ማለት ቤስት ፕሌየር ነው ማለት አይደለም። አርሴናል ደጋፊ ልላቸው የምንችለው ለቤስት ቲም ነው የተጫወቱ ራይስ አይ ነው፣ ግን እንደ ብሩኖ ግን ኢፌክቲቭ አይደለም።